ብዙ ጊዜ እንዴት ነው ማድረግ ያለብን? መክሊታችን እንዲታየን ወደ ውስጥ ማዳመጥ ነው። እውነቴን ነው የምነግራችሁ። ወደ ውስጥ ማዳመጥ፣ ከራስ ጋር ሰብሰብ ማለት፣ ዝም ያለ ህይወትን መውደድ፣ እንደው ከብዙ ሰው ጋር ማውራትን ሁሉ ሰብሰብ ማድረግ። ወሬ ራሱ ያባክናል። አይታችኋል? አሁን በጣም ከብዙ ሰው ጋር ስትሉ ኋላችሁ መለስ ብላችሁ ቤት ገብታችሁ ይዩትማ ጭንቅላታችን እንኳን አይሰበስብም፣ ብትን ነው የሚለው። እና መቼ ነው እግዚአብሔር እንደጠራንስ የምናውቀው? ራሱ ምን ይታወቀናል? እንደው ለኔ መክሊት አልሰጠኝም እያልን እንቀመጥ። መክሊት ሰጥቶናል፣ መክሊት ሰጥቶናል። ነጋዴያዊ አይምሮ ይኖረን ለነፍሳችን ከሆነ ችግር የለም። ለነፍሳችን ከሆነ የንግድ አይምሮ ይኖረን። በቃ መክሰር የለብኝም፣ ክርስቶስ በሰጠኝ መክሊት ማትረፍ አለብኝ ብለን ነው መሰማረት ያለብን። በጾታችሁ ማሰብ ትችላላችሁ። በወንድነት ያተረፍኩበት፣ በሴትነት ያተረፍኩበት ማለት ይገባል። እየሰማችሁ ነው? የኔ ወንድነት ኪሳራ ነው ትርፍ ነው በሉ። ወንዶችና ያልኩ መነኩሴ ወንድ አይባልም። ሴቶችም የኔ ሴትነት ትርፍ ነው ኪሳራ በሉ። በዚህ ሴትነት እነማን ምን አትርፈውበታል ብሎ ማሰብ። የእግዚአብሔርን ጥሪ ማወቅ። እኔን ጌታዬ በምን መልኩ ነው የጠራኝ? በምን መክሊቴና እንዳገለግል የምትረዱት ግን አንድ ነገር፣ እግዚአብሔር ያልጠራው ሰው ግን የለም። ሁሉንም ሰው ጠርቶታል። ችግሩ ጥሪውን ወይ ሳናስተውለው እንደ ወፍ ግር ብሎ ያልፍብናል። ምክንያቱም ያንን እንዳናውቅ ደግሞ ሰይጣን ሁልጊዜ ምን ያደርጋል? ከራሳችን ጋር እንዳንሆን ያደርገናል። ደግሞ ያባክነናል። በብዙ ጉዳዮች ብክነን የሚያባክነን ብዙ ነገር አለ። አንዳንድ ጊዜ ታሪክ ያባክነናል። ታሪክ ማለት ምን ማለት ነው? እስከ ዛሬ የኖርንበት ህይወታችን ጥልቅ እያለ እንደ ዝንብ እየገባ እንደ ወተት ዝንብ ስቅት ያደርገናል። የዱሮ ህይወታችን እየታወሰ ይበጠብጣል አንዳንድ ጊዜ። ሌላ ጊዜ አሁን ያለው ስጋችን ጣልቃ እየገባ ይበጠብጣል። ሌላ ቀን ደግሞ ሰይጣን ጣልቃ ይገባል። ሌላ ቀን ሰዎች ጣልቃ ይገባሉ። ሌላ ቀን ዓለም ራሷ ሰልጣኝ ጣልቃ ትገባለች። ዓለም ዝም ብላ የምታየን እንዳይመስላችሁ። ክርስቶስን እከተላለሁ ካላችሁ ዓለም ጉሮሯችን ላይ ነው የምትመጣው። እንቅ ነው የምታደርግ። ወይ ክርስቶስን መርጠሙት ወይ ደግሞ አርፈ ቁጭ በር በሰላም አትነካካ ነው የምትለን። ስንቱ ይዘረዘራል። በዓል እናከብራለን፣ ጉዞ እንጓዛለን፣ ገዳማት እንሳለማለን፣ ጉባኤ ይዘጋጃል፣ ታቦት ይወጣል። ይሄ ሁሉ እግዚአብሔር እንደሚወደው አድርገን ያደረግነው ራሳችን ደስ እንዲለን አድርገን ነው። መሰረታዊ ነገሩ እሱ ነው። ራሳችን እንደምንፈልገው የእኛን ስሜት ስንጨምርበት እግዚአብሔር ከዚያ በዓል ይወጣል። ከጉዟችንም ከያካሄዳችን እኛ እንደሚመቸን ስናደርገው፣ እንደዛ ስናደርገው ወይ የግላችን ስሜት ማንጸባረቂያ ወይም የሆኑ ሰዎች ደስ እንዲላቸው ብለን ስናደርገው እግዚአብሔር ተለይቶን ቁጭ ይላል። ጌታ ከኛ አገልግሎት የሚፈልገው ነገር የለም፣ እኛ እንጠቀም ዘንድ ነው እንጂ። አሁን ወደፊት የምንዘረዝራቸውን አገልግሎቶች ሁሉ ጌታ ለሰው ልጆች የሰጠበት ምክንያት ሰው እንዲጠቀም ነው እንጂ ሰው ከሚያደርገው ነገር ለጌታ አንድም ጥቅም የለውም። አናመሰግነው ነገር ባህሪው ምስጉን ነው። ብናመሰግነው ለሱ ምስጋናው የሚረባው የሚጠቅመው ነገር የለም። አንሰጠው ነገር ምን ቸግሮት? የማያበድሩት ባለጸጋ ነው። ደግሞ እንስጠውስ ብንል የማንን ነው የምንሰጠው? የራሱ ነው። ሁሉ ነገር የሰጠን እሱ ነው። ስለዚህ አንረዳው፣ አይቸግር፣ አናስተምረው። ጥበብ ራሱ ጥበብ ነው እና ለኛ ብሎ እንዳደረገው እንድናውቅ ነው። በምናገለግለው አገልግሎት የእግዚአብሔር ባለውለታዎች አይደለንም። እንደ ጌታ ሆይ እንዲያረኩልህ እንደው ብታስበኝ ምን አለ ማለት የለብንም። የምናደርገው ሩጫ ሁሉ የራሳችን ነው። ለእግዚአብሔር አንድም ነገር የምናደርገው ውለታ የለም። የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ የእግዚአብሔር ቤተሰቦች፣ አባቶችና እናቶች
መነኮሳት፣ መነኮሳያት፣ ምእመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ቸርነት የባህሪ ገንዘቡ የሆነ ፈጣሪያችን ለዚህ ቀን ስላደረሰን ስሙ የተመሰገነ ይሁን። እግዚአብሔር ፈቅዶ ከዚህ ቀን ደርሰናል። እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሆንልን። እንደ እግዚአብሔር ቅዱስ ፈቃድ ደግሞ ዛሬ የምንማማረው ሂዶ አተረፈበት የሚል ርዕስ ይዘን እንማማራለን። አብይ ጾም የምንጾመው ምግብ አስጠልቶን የምግብ አድማ ይዘን በምግብ ላይ ተነሳስተን ወይም ደግሞ ምግብ ኃጢአት ስለሆነ ወይም 50 ቀን ለመራብ አቅደን አይደለም። የምንጾምበት ነገር ዓላማ አለው እና አሁን እየመጣን አብይ ጾም ጉዞ ነው፣ የት እንደርሳለን ነው ጥያቄያችን። በዘንድሮ አብይ ጾም እየተማማር ነው ያለውና በአብይ ጾም የት ለመድረስ ነው የምንጾመው ብለን ነው። ክርስትና ወደ ክርስቶስ የሚደረስ ጉዞ ነው። ያንን አውቀን ነው መጓዝ ያለብንና ወደማያውቁት ሀገር መሄድ፣ በማያውቁት መኪና መሳፈር፣ ያለ ሰዓት መጓዝ፣ መንገድ ሳይለዩ መጓዝ፣ ከማን ጋር እንደሚሄዱ ሳያውቁ መጓዝ፣ እነዚህ ሁሉ ነገሮች ወይ መንገድ ላይ ያስቀራሉ፣ ወይ ገደል ይከታሉ፣ ወይ ጓዝ ያሰርቃሉ፣ ወይ ሕይወትን ለአደጋ አሳልፈው ይሰጣሉ እና ሕይወታችን በሙሉ ጉዞ ነው። አሁን ደግሞ ዛሬ የምናተርፍበት ጉዞ ነው። አሁን የሚገርመው ደግሞ እያንዳንዱ ሳምንት ውስጥ ጉዞ የሚል ቃል አለው። የኦሆረ ዝኩ ዘሐምሰ መካሌ የነሳ ነው የሚለው። 5 መክሊት የወሰደውም የተቀበለውም ሰው ሄደ ነው የሚለው። ስለዚህ ሂዶ ነው ያተረፈው እና ስለዚህ በጉዞ ነው የምንማማረው ማለት ነው። እንደዚህ ካልን እንግዲህ የዛሬው ርዕስ የትርፍ ጉዞ ነው ብለናል። እንግዲህ ክርስቲያንን ዛሬ ነጋዴ አድርገን እንውላለን ማለት ነው። ነጋዴ እንሆናለን። የምናተርፈው ምንድን ነው የሚለው እናያለን። ጌታ ይህንን ምሳሌ አስተምሯቸዋል። አንድ ሰው ነበረ፣ ወበከመ ብእሲ ዘይነግድ፣ ሩቅ አገር የሚሄድ ሰው አንድ ሰው ነበረ። ያ ሰው ወጸዋ አግብርቲሁ፣ ባሮቹን አገልጋዮቹን ጠራና ወውሃቦሙ ንዋዮ ይትገበሩ ቦቱ፣ ወጥተው ወርደው ሊያተርፉበት ገንዘቡን ሰጣቸው ይላል። ሩቅ አገር የሚሄድ ሰው አገልጋዮቹን ጠርቶ ገንዘቡን አትርፉበት ብሎ ሰጣቸው። ቦ ዘወሃቦ 5 መክሊተ፣ 5 መክሊት የሰጠው ሰው አለ። 5 መክሊት ለሰጠው ሰው 5 መክሊት አለው በቂ። ወቦ ዘወሃቦ ክልኤተ መክሊተ፣ 2 መክሊት የሰጠው ሰው አለ። 2 መክሊት ለሰጠው ሰው ደግሞ በቂ 2 መክሊት አለው ማለት ነው። ወቦ ዘወሃቦ አሐደ መክሊተ፣ 1 መክሊት የሰጠውም ደግሞ አለ። ወወሃቦሙ ለኩሎሙ በአምጣነ ይክሉ ነሲአ፣ ለሁሉም ለእያንዳንዳቸው እንደ መጠናቸው እንዳቅማቸው ገንዘቡን ሰጥቷቸው ሄደ። ወሆረ ዝኩ ዘሐምሰ መካለ ነሳ፣ 5 መክሊት የወሰደው ሰው ወስዶ ነገደበት። ወረበሃ ካልአነ 5 መካሌ፣ ሌሎችን 5 መክሊቶችን አተረፈ። 2 መክሊት የወሰደውም እንደዚሁ 2 መክሊት አተረፈ። 1 መክሊት የወሰደው ደግሞ ምን አደረገ? ሄደና መሬቱን ቆፍሮ ጥልቅ አድርጎ ቆፍሮ ይሄንን ነገር ብነግድበት ሌባ ቢቀማኝ፣ ወንበዴ ቢዘርፈኝ፣ ሰዎች ቢወስዱብኝ ከጌታዬ ጋር እጣላለሁ ብሎ መሬቱን ቆፍሮ መክሊቱን ቀበረው። ከብዙ ወራት በኋላ ወምድረ ጉንዱ ይመዋይል ለነዚህ መጻ እግዚኦሙ ለሉ አግብርት ወሐዘ ይታሰቦሙ፣ የነዚህ ሰዎች ጌታ ከብዙ ዘመን በኋላ መጣና ይተሳሰባቸው ጀመር። ሲተሳሰባቸው
5 መክሊት ያተረፈው ሰው መጣና 5 መክሊት ሰጥተኸኝ አልነበረምን? አዎ ይሄው ሌላ 5 አትርፌያለሁ ብሎ አቀረበ። 2 መክሊት የወሰደውም 2 መክሊት ሰጥተኸኝ አልነበረምን? አዎ ይሄው ሌላ 2 መክሊት አትርፌያለሁ አለ። ለሁለቱም ባሮች ጌታቸው የመለሰላቸው መልስ ተመሳሳይ ነበር። ምን የሚል ነው? አንተ በጎ ታማኝ አገልጋይ በጥቂቱ ታምነሃልና ወደ ጌታህ ደስታ ግባ አለው። በጥቂቱ ታምነሃልና ኦ ገብር ኄር የሚለው ስም እዚህ ነው የወጣ። በጎ አገልጋይ ማለት ነው። ኦ ገብር ኄር ወገብር ምእመን፣ አንተ በጎ አገልጋይ በጥቂቱ ታምነሃልና በብዙ እሾመሃለሁ። ባ ውስተ ፍስሐሁ ለእግዚእከ፣ ወደ ጌታህ ደስታ ግባ አለው። 5 የወሰደውም እንደዚሁ፣ 2 የወሰደውም እንደዚሁ አደረገ። 1 የወሰደው ሰው መጥቶ ቀርቦ ምን አለ? እኔ ግን መክሊትህን ወስጄ ቀብሬዋለሁ አለው። ለምን ቀበርከው? አእምር ከመ በብሲ ድሩክ፣ አንተ ጨካኝ ሰው እንደሆንክ አውቃለሁ። ታስተጋብ እማበ ኢዘረውከ ተአርር እማበ ኢዘራይከ፣ ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ ጨካኝ ንጉሥ እንደሆንክ ስለማውቅ ወስጄ ጉድጓዱን ቆፍሬ ቀብሬዋለሁ አለው። ኦ ገብረ ሐካይ፣ አንተ ክፉ ባሪያ ተአምረኒኑ ከመ ብእሲ ድሩክ አነ፣ እኔ ጨካኝ ንጉሥ መሆኔን ታውቃለህ? ካወክ ታዲያ ለምንት እያግባይከ ወርቄ ውስተ ማይቴ፣ ለምንድን ነው ወርቄን ወደ ሳጥኑ ያልመለስክልኝ? ዋነ ማስተገበርክዎ፣ እኔም ወጥተው ወርደው ለሚሰሩ ሰዎች ሰጥቼ ባሰራሁት ነበረ። የሚመልሰው አጣ። ለባሮቹ ለአገልጋዮቹ ማለት ነው ምን አላቸው? በሉ የዚህን ሰው 1 መክሊት ወስዳችሁ 10 መክሊት ላለው ሰው ጨምሩለት። እስመ ለዘቦ ይሁብዎ፣ ላለው ይጨመረዋል። ወለዘሰ አልቦ እመኒቦ ይሃይድዎ፣ የሌለውን ሰው ግን ያን ያለችውን አንዲቱን ይወስዱበታል። ይህንን ባሪያ እጁን እግሩን አስራችሁ ደይዎ ውስተ ጸናፌ ጽልበት ሀባሎ ብካይ ውሃ ቀየስነን፣ ጥርስ ስቅስቃትና ማፋጨት ልቅሶ፣ ጽኑ ልቅሶ ካለበት ወደ ጽኑ ጨለማ እጁን እግሩን አስራችሁ ጣሉት አለው። አሰሩት ይላል። ስለ ቃሉ እግዚአብሔር ይመስገን። እኛን ከዚህ ክፉ ነገር ያድነን። እንግዲህ እንደዚህ ከሆነ ትርጉሙን ነው የምንናገር። ጌታ እንግዲህ በምሳሌ አስተምሯል። ቃዋሚ ነገር ነው። ልቡናችሁን አንቅታችሁ ስሙ። እንግዲህ የጌታችን የኢየሱስ ክርስቶስ ዜና ነውና እና እሱ ለደቀ መዛሙርቱ የሚረባ የሚበጅ ነገር ነው የተናገረ፣ ነፍሳችን የሚጠቅማትን ነገር። የዚህ ትርጉም የጌታችን የኢየሱስ ክርስቶስ መልእክት ነው። አምላካችን ክርስቶስ ለነፍሳችን የሚገባ የቋጠረልን ስንቅ ነው። በኃይለ ቃል ውስጥ እናት ለልጇ በአኮፋዳም ሆነ በከረጢት ስንቅ ቋጥራ ለልጇ እንደምትሰጥ የነፍሳችን እናትና አባት ክርስቶስ ለነፍሳችን የሚረባትን ስንቅ በቃለ እግዚአብሔር ከረጢትነት በጥቅስ ከረጢትነት ምስጢሩን ጠቅልሎ ቋጥሮልናል። ያንን ፈልቅቀን መመገብ ደግሞ የእኛ ድርሻ ይሆናል። እንዲህ አይሆን እንደሆነ ነፍሳችን ረሃቧ ሲወገድላት ጉልበት ኃይል እየነሳች በአጋንንትና በፈቃዷ ላይ እየሰለጠነች ትሄዳለች። እሺ፣ ሩቅ አገር የሄደው ሰው ማን ነው? ይሄ ጌታ ነው። ባለጸጋው ጌታ ነው። ባለ ሀብት መባሉም እግዚአ ሰማያት ወምድር ነውና ይላል ቅዱስ ጎርጎርዮስ። ሀብት ያለው ሰው የተባለ ክርስቶስ ነው። ሀብታም የተባለበት ምክንያት እርሱ የሰማይና የምድር ጌታ ስለሆነ ነው። እያንዳንዷን ኃይለ ቃል በጥንቃቄ ተሰሟታላችሁ። ነገ ለነፍሳችሁ ስንቅ ትሆናለች። ለወንድሞቻችን ለእህቶቻችን ምን ተርፈዋልንና የሰማይና የምድር ባለቤት ነው እሱ።
እዚያው ላይ አንድ የምንረዳው ነገር አለ። ይህ ሰው ሀብታም ነው፣ ከመስጠቱ የሚጠቀመው ነገር የለም። ያ ማለት እነሱ ለራሳቸው አትርፈው እንዲጠቀሙበት ነው እንጂ። ይሄ ማለት ምን ማለት ነው? ጌታ ከኛ አገልግሎት የሚፈልገው ነገር የለም፣ እኛ እንጠቀም ዘንድ ነው እንጂ። አሁን ወደፊት የምንዘረዝራቸውን አገልግሎቶች ሁሉ ጌታ ለሰው ልጆች የሰጠበት ምክንያት ሰው እንዲጠቀም ነው እንጂ ሰው ከሚያደርገው ነገር ለጌታ አንድም ጥቅም የለውም። አናመሰግነው ነገር ባህሪው ምስጉን ነው። ብናመሰግነው ለሱ ምስጋናው የሚረባው የሚጠቅመው ነገር የለም። አንሰጠው ነገር ምን ቸግሮት? የማያበድሩት ባለጸጋ ነው። ደግሞ እንስጠውስ ብንል የማንን ነው የምንሰጠው? የራሱ ነው። ሁሉ ነገር የሰጠን እሱ ነው። ስለዚህ አንረዳው፣ አይቸግር፣ አናስተምረው። ጥበብ ራሱ ጥበብ ነው እና ለኛ ብሎ እንዳደረገው እንድናውቅ ነው። በምናገለግለው አገልግሎት የእግዚአብሔር ባለውለታዎች አይደለንም። እንደ ጌታ ሆይ እንዲያረኩልህ እንደው ብታስበኝ ምን አለ ማለት የለብንም። የምናደርገው ሩጫ ሁሉ የራሳችን ነው። ለእግዚአብሔር አንድም ነገር የምናደርገው ውለታ የለም። አንዱ እሱ ነው የምንማረው። ሰው ገብረ እግዚአብሔር በመሆኑ ገብረ እግዚአብሔር ማለት የእግዚአብሔር አገልጋይ ማለት ነው እንጂ ገብረ እግዚአብሔር በክርስትና ስም እነ ገብረ እግዚአብሔርን እየጠራው አይደለም። ሰው ገብረ እግዚአብሔር በመሆኑ የእግዚአብሔር አገልጋይ በመሆኑ የሚጠቀም ራሱ ነው እንጂ ለእግዚአብሔር አንጠቅምም። አንዱ እሱ ነው። ስለዚህ የትኛውም መስክ ላይ እግዚአብሔር ቢጠምደን ለራሳችን ትርፍ ነው ብሎልን እንደሆነ አስቦልን እንደሆነ እንኳንስ በደስታ በመከራ እንኳን ጠምዶ መከራው ውስጥ አገልግሉ ይብል ሊሰጠን ወዶ እንጂ ሊቀበለውን ወዶ አይደለም። ወይም እሱ በእኛ ስቃይ የሚከብረው ክብር ኑሮ አይደለም። ሁለተኛ ምን ታያላችሁ እዚህ ውስጥ? ወፀዋ ግብርቲሁ ወሀቦሙ ንዋዮ ነው። የተሰጠነው ጸጋ ሁሉ ሁለት ነገር ታስተውላላችሁ እዚህ ላይ። መቷን እያጠራን ለመሄድ ነው። ባሮቹን ጠራቸው፣ ገንዘቡን ሰጣቸው። አሁን መጠራትና ገንዘቡን የሚል ነገር ታያላችሁ። አንድ ሰው ከእግዚአብሔር ካልተጠራ በስተቀር በራሱ ሂዶ የእግዚአብሔር አገልጋይ ልሁን ማለት የለበትም። እግዚአብሔር እንደፈቀደ ነው እንጂ በራሱ ፈቃድ መሆን የለበትም። ብዙ ሰዎች በቤተ ክርስቲያን ውስጥ አገልግሎት ይጀምራሉ። ግን ዕፀ ከንቱ የምትባል አረም አለች አይደለም? ታውቋታላችሁ። ያው ደቀ መዛሙርት ያውቋታል። ጉባኤ ቤት ላይ 10 ጊዜ ነው የምትባለው። ዕፀ ከንቱ ጠዋት ትበቅላለች፣ 3 ሰዓት ታብባለች፣ 6 ሰዓት ታፈራለች፣ 9 ሰዓት ትደርቃለች፣ 11 ሰዓት ኳኮርኳ ብላ ልምላ መጥፋት። የአንድ ቀን ናት ማለት ነው። እና እምቅድመ አስተርእዮቱ ህልፈቱ ይላሉ አባቶቻችን። የዚህ ዓለም ነገር ከመታየቱ መጥፋቱ ይቀድማል ይላሉ። እና ብዙ ታይቶ የሚጠፋ አለ፣ አገልግሎት ጀምሮ የሚጠፋ ወይም የጀመረው ነገር የሚከሽፍበት። ለምንድን ነው ስትሉኝ፣ እንደ እግዚአብሔር ጥሪ ሳይሆን እንደ ራሳቸው ፈቃድ አገልግሎቱን ስለሚያስኬዱት ነው። እንደ እግዚአብሔር ፈቃድ ሳይሆን እንደ ራሳችን ፈቃድ። በጣም አደገኛ ነገር ነው። በዓል እናከብራለን፣ ስንቱ ይዘረዘራል። በዓል እናከብራለን፣ ጉዞ እንጓዛለን፣ ገዳማት እንሳለማለን፣ ጉባኤ ይዘጋጃል፣ ታቦት ይወጣል። ይሄ ሁሉ እግዚአብሔር እንደሚወደው አድርገን ያደረግነው ራሳችን ደስ እንዲለን አድርገን ነው። መሰረታዊ ነገሩ እሱ ነው። ራሳችን እንደምንፈልገው የእኛን ስሜት ስንጨምርበት እግዚአብሔር ከዚያ በዓል ይወጣል። ከጉዟችንም ከያካሄዳችን እኛ እንደሚመቸን ስናደርገው፣ እንደዛ ስናደርገው
ወይ የግላችን ስሜት ማንጸባረቂያ ወይም የሆኑ ሰዎች ደስ እንዲላቸው ብለን ስናደርገው እግዚአብሔር ተለይቶን ቁጭ ይላል። ስለዚህ እንደተጣ ኩሉኬ ዘከመ ተጸውዐ ለይሃሉ ቅዱስ ጳውሎስ ያለው ሁሉ በተጠራበት አጠራር ጸንቶ ይኑር ይላል። በተጠራበት ያለ ድርሻችንም መግባት የለብንም፣ ያለ አገልግሎታችን። አሁን በዚህ ዘመን ቤተ ክርስቲያናችን ምንም በቃ እንደ ውጥንቅጥ እንደ ምንም በቃ ራሱ አይታወቅ እግሩ አይታወቅ። ይሄ ዝም ብሎ እንደው ምንድን ነው ሰው መክሊቱን ፈልጎ እንደ መክሊቱ ነው መኖር ያለበት። አዎ የምትቀድስ መቀደስ የሚያምርብህ ከሆነ ቀድስ፣ መስበክ ከሆነ የሚችለው ስበክ፣ መምከር የምትችል ከሆነ ደግሞ ምከር። ቅዱስ ጳውሎስ ብሏል፣ የሚመክር በመምከሩ ይጽና ብሏል፣ የሚያስተምር በማስተማሩ ይጽና ይላል። አሁን አንድ ሰው መድረክ ማስተማር የሚሆንለት አለ፣ ቁጭ ብሎ መምከር የሚያቅተዋል። ቁጭ ብሎ መምከር ግን የማይሆንለት። አንዳንድ ሰዎች ደግሞ ቁጭ ብለው የነገር ስልቱን አውጥተው ወከክ አድርገው የሚመክሩ አሉ። ደግሞ መድረክ የማይሳካላቸው። ሁሉም እኮ ሀብት ነው ሁሉ። አሁን እኮ ይኸውላችሁ አንድ ሽማግሌ መክሮ የሚመልሰውን እኔ 500 ጥቅስ ጠቅሼ ላልመልሰው ይችላል። ሰው እንደ ሀብቱ ነው የሚያድር። ሀብታችን ማወቅ ጠርቶ ሀብት ሰጣቸው ነው። የእግዚአብሔርን ጥሪ ማወቅ። ይህን ጌታዬ በምን መልኩ ነው የጠራኝ፣ በምን መክሊቴና እንዳገለግል የምትረዱት ግን አንድ ነገር፣ እግዚአብሔር ያልጠራው ሰው ግን የለም። ሁሉንም ሰው ጠርቶታል። ችግሩ ጥሪውን ወይ ሳናስተውለው እንደ ወፍ ግር ብሎ ያልፍብናል። ምክንያቱም ያንን እንዳናውቅ ደግሞ ሰይጣን ሁልጊዜ ምን ያደርጋል? ከራሳችን ጋር እንዳንሆን ያደርገናል። ደግሞ ያባክነናል። በብዙ ጉዳዮች ብክነን የሚያባክነን ብዙ ነገር አለ። አንዳንድ ጊዜ ታሪክ ያባክነናል። ታሪክ ማለት ምን ማለት ነው? እስከ ዛሬ የኖርንበት ህይወታችን ጥልቅ እያለ እንደ ዝንብ እየገባ እንደ ወተት ዝንብ ስቅት ያደርግና የዱሮ ህይወታችን እየታወሰ ይበጠብጣል። አንዳንድ ጊዜ ሌላ ጊዜ አሁን ያለው ስጋችን ጣልቃ እየገባ ይበጠብጣል። ሌላ ቀን ደግሞ ሰይጣን ጣልቃ ይገባል። ሌላ ቀን ሰዎች ጣልቃ ይገባሉ። ሌላ ቀን ዓለም ራሷ ሰልጣኝ ጣልቃ ትገባለች። ዓለም ዝም ብላ የምታየን እንዳይመስላችሁ። ክርስቶስን እከተላለሁ ካላችሁ ዓለም ጉሮሯችን ላይ ነው የምትመጣው። እንቅ ነው የምታደርግ። ወይ ክርስቶስን መርጠሙት ወይ ደግሞ አርፈ ቁጭ በል በሰላም አትነካካ ነው የምትለን። ጲላጦስን ምን እንዳደረጉት አልሰማችሁም እንዴ? አረ ይሄ ሰው ንጹሕ ነው አለ። ጌታን እኮ ነው ከሰው ባቀረቡለት ጊዜ ምንም በደል የለበትም ሲል ምን እንዳሉት ተመልከቱ። ይህን ሰው ካልገደልክ የማን ወዳጅ አይደለም ነው ያሉት። የቄሳር ዋናው ህይወቱ ውስጥ መጡ። ይሁዳ ውስጥ ሹሞ ያስቀመጠው ማን ነው? ቄሳር ነው። የቄሳር ወዳጅ አይደለህም ማለት የእንጀራም የኑሮም ጉዳይ ነው። ሰው ክርስቶስን ሲከተል ሰይጣን በማንም ይመጣ ወይ በኑሯችን ወይ በህይወታችን ይመጣል። እንደዛ ነው የሚያደርገው። ለዚያ መዘጋጀት ያስፈልጋል። ስለዚህ ያውከናል። ይሄ ሁከት የበዛበታል። ብዙ ጊዜ እንዴት ነው ማድረግ ያለብን? መክሊታችን እንዲታየን ወደ ውስጥ ማዳመጥ ነው። እውነቴን ነው የምነግራቸው። ወደ ውስጥ ማዳመጥ፣ ከራስ ጋር ሰብሰብ ማለት፣ ዝም ያለ ህይወትን መውደድ፣ እንዲሁ ከብዙ ሰው ጋር ማውራትን ሁሉ ሰብሰብ ማድረግ። ወሬ ራሱ ያባክናል። አይታችኋል? አሁን በጣም ከብዙ ሰው ጋር ስትሉ ኋላችሁ መለስ ብላችሁ ቤት ገብታችሁ ይዩትማ ጭንቅላታችን እንኳ አይሰበሰብም፣ ብትን ነው የሚለው። እና መቼ ነው እግዚአብሔር እንደጠራንስ የምናውቀው? ራሱ ምን ይታወቀናል? እንዲሁ ለእኔ መክሊት አልሰጠኝም እያልን የምንቀመጥ፣ መክሊት ሰጥቶናል። ግን የእግዚአብሔር ጥሪ ደግሞ የእግዚአብሔር ጥሪ ሲባል እግዚአብሔር እየመጣ ገብረ ሥላሴ ወለተ ሥላሴ አይልም። እግዚአብሔር እጃችን ላይ ባለው ነገር ነው የሚጠራን እንጂ ብድግ ብሎ እንደዚህ ብሎ በራእይ ጠርቶኝ፣ ብድግ ብሎ በህልሜ ጠርቶኝ፣ ተነስቶ ቅዱስ ሚካኤል አግኝቶኝ እንደዚህ ያለ ነገር አጉል ነው። አትነካኩ። እንዲህ ያለ ነገር ቅዱስ ሚካኤል ጠርቶኝ፣ ቅዱስ ገብርኤል ጠርቶኝ አይጠሩም አላልኩም።
ግን እንዲህ ያለ ነገር አትልመዱ። አሁን የሰው ልጅ እያደረገ ያለ ምኞቱን እያደረገ ነው የተቸገረ ነው። ምኞቱ እቅድ ይመስለዋል። እንዴ እኮ ችግር እኮ ነው። እቅዱ ተግባር ይመስለዋል። አይደለም። ቅዱስ ሚካኤል እንዲገለጽለት የፈለገ ሰው ቅዱስ ሚካኤል የታየው ታይቶኛል ብሎ ያስባል። አንድ ሰው ሚስት ሊያገባ ቢያስብ እንዳገባ ስላሰበ ያገባ ይሆናል? አይሆንም። አጭቶ ማግባት አለበት። አንድ ሰው ቤት መስራት ስለፈለገ ቤት የተሰራለት አይሆንም፣ መስራት እንደዚያ ነው። ስለተመኘን ብቻ ቅዱሳን ይገለጡልናል ማለት አይደለም። ከእግዚአብሔር ጋር መሆንን ቆይ እግዚአብሔር የሚገለጥልን ሳይገለጥልን መስራት የሚገባንን ምኑን ሰርተው ጨርሰ ነው። መጀመሪያ እኮ ሳይገለጥልን የምንሰራው ብዙ አለ። ሳይገለጥልን የምንሰራው በሕጉ ያስቀመጠው ተገልጦ የሰራውን ሳንሰራ እንደ ድግም ተገለጥ እንዴ እኮ ይገርማል። ተገልጦ ሰጥቶን ይል እንዴ ለመጨረሻ ጊዜ ነግሮናል እኮ ብሏል ቅዱስ ጳውሎስ። ለኛ ግን በዘመን መጨረሻ እግዚአብሔር በልጁ ነግሮናል ብሏል። የመጨረሻውን መገለጥ አድርጓል። እሱም ከድንግል ማርያም ያደረገው መገለጥ እስከ ዛሬ በነቢይ በሐዋርያ በመላክ ሲነግረን ኑሯል። ቀድሞ በአበው ሲነግረን ኑሯል። አሁን በልጁ ነግሮናል። የመጨረሻ መገለጥ የመጨረሻ መልእክት ነው፣ የክርስቶስ መልእክት። ያንን እየተማሩ በሕጉ እየተመሩ መኖር ነው። ክርስቶስ አሁን አብሮናል። ስጋውን እንበላለን፣ ደሙን እንጠጣለን፣ ወንጌሉን እንማራለን፣ ሕጉን እንመራበታለን። ስለዚህ አብሮናል፣ ተለይቶን አይደለም ያለ። ደግሞ ምን ብሎናል? የማቴዎስ ወንጌል ምዕራፍ 28 19 ላይ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎናል። ሐዋርያት እስከ ዓለም ፍጻሜ የሉም። ሐዋርያት በሾሟቸው ካህናት በምትገለገል ቤተ ክርስቲያን ክርስቶስ እስከ ዓለም ፍጻሜ አብሮን ነው ያለ፣ ብቻችን አይደለንም። ስለዚህ ክርስቶስን በህልማችን እንድናየው በራእያችን እንዲገለጥልን አያስፈልገንም። ለምን? አብሮን ስላለ። እኔ አብሮኝ ያለውን አባቴን በህልሜ ልታየኝ እለዋለሁ? አብራኝ ያለችውን ወላጅ እናቴን እንዲሁ እናቴን በህልሜ ባየኋት እላለሁ? እንዴ አብሮኝ አለ። አብረውኝ እያሉ ለምዶ እንደዛምለው ጌታ ምኗል? እስከ ዓለም ፍጻሜ አልለያችሁም። ዮሐንስ 6:51 ላይ ምን ሆናል? ስጋዬን የሚበላ ደሜን የሚጠጣ ሰው ካለ እኔ ከእርሱ ጋር እኖራለሁ ብሏል። እርሱም በእኔ ይኖራል ብሏል። አሁን ክርስቶስ ከእኛ ጋር ነው ያለ። ተለይቶን አያውቅም። ቤተ ክርስቲያንን ጥሏት አያውቅም። በስሙ ካመኑ ምእመናን ኃጥአንም የሆኑ ጻድቃን ርቆ አያውቅም። እሱ አባት ነውና፣ ስለዚህ የትርፍ ጉዞ ያደርግልን መድኃኒዓለም። ሁሉንም ነገር ገምግሙት። ገብረ ማርያምና ኃይለ ማርያም ጓደኛ ከሆኑ በጓደኝነታችን እያተረፍኩበት ነው፣ እየከሰርኩበት ነው። ሁሉን ነገር እዩት። ሁሉን ነገር በምሽታችን፣ በውሏችን፣ ከተማ በመሄዳችን፣ እዚህ በማደራችን፣ በመኖራችን፣ ስንጓዝ፣ ትራንስፖርት ውስጥ በነበርንበት። ዛሬ ምንድን ነው? ትርፋማ ጉዞ ነበር? ኪሳራ። ነጋዴ ሁኑ። ለነፍሳችሁ ከሆነ ብልጥም ብትሆኑ ችግር የለም። ሰውን መብለጥ ነው እንጂ ክፉ። ነጋዴያዊ አይምሮ ይኖረን። ለነፍሳችን ከሆነ ችግር የለም። ለነፍሳችን ከሆነ የንግድ አይምሮ ይኖረን። በቃ መክሰር የለብኝም፣ ክርስቶስ በሰጠኝ መክሊት ማትረፍ አለብኝ ብለን ነው መሰማረት ያለብን። በጾታችሁ ማሰብ ትችላላችሁ። በወንድነት ያተረፍኩበት፣ በሴትነት ያተረፍኩበት ማለት ይገባል። እየሰማችሁ ነው? የኔ ወንድነት ኪሳራ ነው ትርፍ ነው በሉ። ወንዶችና ያልኩኝ መነኩሴ ወንድ አይባልም። ሴቶችም የኔ ሴትነት ትርፍ ነው ኪሳራ በሉ። በዚህ ሴትነት እነማን ምን አትርፈውበታል ብሎ ማሰብ፣ ሁሉን ነገር ማየት ራስን ማለት ነው። ሰማችሁ? እግዚአብሔር እንድናተርፍ ይርዳን። የከሰርነውን በትርፍ ይተካልን። ሀገራችን ከዚህ መከራ እንኳን ቢሆን ሰላም እንድታተርፍ ይርዳን መድኃኒዓለም። ለጸሎት እንነሳ።